የሐሳባችን ዋናው ዓላማ የንጉሠ ነገሥት መንግስት ግዛታችን ተወላጅ ዜጎቻችን ሁሉ በመጠናቸው በምክር ቤት ውስጥ በሚገባ እንደራሴ እንዲኖራቸውና በዘርም ሆነ በሃይማኖት በመካከላቸው አንድም ልዩነት እንዳይኖር ለማድረግ ነው። ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ህዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። በንጉሠ ነገሥቱ መንግስት ግዛት የሚኖሩ ሰዎች ሁሉ ሃይማኖታቸውን ስርዓት አክብረው በነጻነት ለመፈጸም አይከለከሉም። የ25ኛውን የዘውድ በዓላችንን ለማክበር ስላበቃን ፈጣሪያችንን እናመሰግናለን።